እናንተኛ ወይ ወጋ አጥባቂ ሆናችሁ አሁን የምናገረው ነገር ሊያበሳጫችሁ ይችላል ኮዲዩ ልንገራችሁ ብዬ ነው ከተለያዩ ሰዎች ጋር ሴክስ ማድረግ እናንተን የሚያስደስታችሁ ከሆነ ለእናንተ ለራሳችሁ ደስታ የሚሰጣችሁ ከሆነ እኔ በዚህ ምንም አይነት ተቃውሞ የለኝም ማንንም ሰው ጀጅ ማድረግ እንዲህ ነው እንደዛ ነው ማለት ስልጣኑን ቦታው የለኝም ማንነቴም አይደለም ሰው በህይወቱ እሱ የፈለገውን ነገር የማድረግ ሙሉ ፈቃድ አለው ግን ከተለያዩ ሰዎች ጋር የዞራችሁ ሴክስ ስታደርጉ በሽታውን ተውት ያልተፈለገ እርግዝናውን እርሱት ትልቁ ጋንጮር ነው የሚቀለዋችሁ ላስረዳችሁ ከአንድ ሰው ጋር ስትተኙ ስጋችሁ ብቻ አይደለም የሚገናኘው መንፈሳችሁም ዓለሞቻችሁም ይዋሃዳሉ የዛ ሰው መንፈስና ማንነትም እናንተ ጋር ይቀራል ከተለያዩ ሰዎች ጋር ሴክስ ባደረጋችሁ ቁጥር የእናንተ ማንነት እየተወሰደ በሌሎች ሰዎች መንፈስና ማንነት እየተተካ ይመጣል ብዙ ሰዎች ደግሞ መንፈሳቸው ልባቸው ማንነታቸው ንጹህ አይደለም ክፋት ይኖርባቸዋል ውሸት ድብርት ሐዘን ነጭናጫ ምቀኛ ነገረኛ ብዙ አይነት መንፈስ አለ እናንተ ሳታስቡት የዛን ሁሉ ሰው መጥፎ ስሜት ድብርት ጭንቀት መንፈስ እየተሸከማችሁ ነው ከዛ ምን ሆኜ ነው የሚደብረኝ ምን ሆኜ ነው ምን ነጫነጨው ምን ሆኜ ነው ዝም ብዬ ከሰዎች ጋር መጣለው ያላችሁ ራሳችሁን ጠይቃላችሁ